was good guys. So EU chart ነው እንደምታዩት so I'm looking for long so before and after ላሳያችሁ ስለፈለኩ ነው ትሬዱን ከማድረግ በፊትና ካረኩት በኋላ so today is Friday so I'm looking for long ሳምንቱ ሙሉ ቤሪ ስለነበር ዛሬ weekly candle open high low close ስለሚያደርግ on bearish time ላይ so አርብ ቀን ምን ኤክስፔክት አደርጋለሁ ማለት ነው bullish ኤክስፔክት አደርጋለሁ so then first thing first 4 hour low take out አድርጎልናል then next step 1 hour so 1 hourም take አድርጎልናል then 50 minutes ላይ ምን አድርጎልናል ማለት ነው OB create አድርጓል so እዚች ጋር ሎንግ ብያለሁ ማለት ነው ልክ OB create እንዳደረገ this will be my entry then my target first target ይሄ ነው then second target እዚህ ሃይ ነው ማለት ነው so it's Friday ስለሆነ ብዙም ሙቭመንት አይኖርም ብዬ ስለማስብ I think እዚች ጋር I'm looking my exits እዚች ጋር ይሆናል ማለት ነው so entry እዚህ ጋር ነው stop loss እዚህ አካባቢ ነው so yeah my exits will be እዚህ ኤሪያ ላይ ነው ማለት ነው this will be my exits so risk to reward 1 to 2.5 ነው so it's fine then yeah price move የሚያደርግ ከሆነ 80% እዚህ ጋር ክሎዝ አድርጌ ታርጌት እስከዚህ ድረስ ሆልድ ላደርገው እችላለሁ so yeah then stop loss break even አደርጋለሁ 80% እዚህ ጋር ክሎዝ አድርጌ then my target final target እዚህ ጋር ነው የቀረው 20% እዚህ ጋር ክሎዝ አደርጋለሁ ማለት ነው so yeah ይሄ ቢፎር ነው then after ደግሞ አሳያችኋለሁ እንዳልኩት መሄድ ከሆነ አሳያችኋለሁ ማለት ነው yo guys ምንድነው የተፈጠረው I don't know ምን እንደተፈጠረ ግን ቻ ታርጌት እንዳሰብነው ይታርጓል ብቻ እንደዚህ ሙቭ ያደርጋል ብዬ ኤክስፔክት አላረኩም ነበር ግን ያው ቻ ፕራይስ ሙቭ አድርጓል ያሰብነውን ታርጌት ይታርጓል ማለት ነው so ያ እኔም ፉሊ እዚህ ጋር ነው ክሎዝ ያደረኩት ምክንያቱም ኦኬ so ቢፎር ላይ እንዳሳየዋችሁ ማይ ኢንትሪ እዚህ ጋር ነው ስቶፕ ሎስ እዚህ ጋር ብሬክ ኢቭን አደርጋለሁ ፓርሻል ቴክ አደርጋለሁ ይሄ ነበር ግን the movement the volume is insane ማለት ነው then I saw this volume ከዛ በኋላ ኦኬ let's wait final target hit እስኪያደርግ መጠበቅ ነበረብኝ ማለት ነው then price move አደረገ ታርጌት ሂት አደረገ ማለት ነው then finally full TP ሂት አድርጓል ማለት ነው so ግን ምንም ማየት እንደዚህ ሙቭ ያደርጋል ብዬ ኤክስፔክት አላረኩም ነበር ምክንያቱም ፍራይዴ ብዙ ጊዜ እንደዚህ አይነት ሙቭመንት happen ያደርግም ግን it is what it is win is a win ብሏል so yeah ደስ የሚል ትሬድ ነበር አሪፍ ትሬድ ማኔጅ አድርጌዋለሁ so risk to reward ከ1 to 1.2 ከ1 to 0.5 ወደ 3.64 so this would be a good risk to reward so ያ ይሄን ይመስላል የዛሬው ትሬድ ምንም አይነት ኤክስፔክት አላረኩም እዚህ ጋር 80% ክሎዝ አደርጋለሁ ብዬ ነበር then I saw the volume so volume በጣም ፑሽ ያደርገው ሲሄድ ኦኬ ለጠብቀው እስከዚህ ታርጌት እስኪያደርግ ብዬ ስቶፕ ሎስ ብሬክ ኢቭን አድርጌያለሁ ይሄንን ሂት ሲያደርግ then ፑሽ አደረገ እንደምታዩት 50 ሚኒት ካንድል ነው so መጠበቅ ነበረብኝ ታርጌት ፋይናል ታርጌት ይሄ ነበር እንደምታዩት ታርጌት ሂት አደረገ then ሪትሬስ ባክ አድርጓል ማለት ነው so this will be the best I think የዚህ ሳምንት ምርጡ ትሬድ ይሄ ነበር ግን እዚህ ጋር እንደምታዩት ወደ ስቶፕ ሎስ ወደ ድሮ ዳውን ገብቶ ነበር እዚህ ጋር ኮንሶሊዴት አደረገ a lot of price action እዚህ ጋር ዋዛ ፕራይስ አክሽን ነበር ኮንሶሊዴት አድርጓል አንድ ወር ላይ አንድ ወር ታች ሲል ነበር so finally ታርጌታችንን ሂት አድርጓል ማለት ነው so የገባውበት ሪዝን ቢፎር ላይ ያሳየቻችኋለሁ 4 hour ሎው ቴክ አድርጓል 1 hour then 50 minutes then entry ማለት ነው so ምንም አይነት ነገሮችን ኮምፕሊኬት አታርጉት ኦቨርቲንክም አታርጉ so as much as possible ቀለል ባላችሁ እናንተ አንደርስታንድ ባረጋችሁት መልኩ ትሬድ ለማድረግ ሞክሩ it's 50-50 ነው ፕሮባቢሊቲው it's 50-50 ነው ዊንም ሎስም የማድረግ ስለዚህ it's coin flip ነው ዊንም ካረጋችሁ ዊን ነው ሎስም ካረጋችሁ ሎን ያንን አክሴፕት ማድረግ አለባችሁ
ሶ ለምሳሌ እዚህ ጋር ይሄን ትሬድ ገብቶ ፕራይስ ልክ ወደ ድሮ ዳውን ሲገባ አብዛኛው ሰው ሎሱን ሪስኩን አክሴፕት ማድረግ አይፈልግም። ቶሎ ምን ያደርጋል? ክሎዝ ያደርጋል ማለት ነው። ኤስኤል ከመንካቱ በፊት በፍራቻችኛው ካንድል በማየት ምን ያደርጋል? ክሎዝ ያደርጋል። ሶ ትሬድ ከማድረጋችሁ በፊት መጀመሪያ ምን ማድረግ አለባችሁ? የቱ ጋር ነው ብሬክ ኢቭን ማድረገው፣ ስቶፕ ሎሴ ኢንቫሊድ የሚሆነው የቱ ጋር ነው የሚለው ቼክ አውት ማድረግ አለባችሁ ማለት ነው። ሶ ይሄን ይመስላል። ሶ ቢፎር ትሬድ ከማድረጋችሁ በፊት እዚህ ጋር ሲደርስ ኦኬ ብሬክ ኢቭን አደርጋለሁ፣ ስቶፕ ሎሴ እዚህ ጋር ነው ወር 80% ፓርሻል እዚህ ጋር ክሎዝ አደርጋለሁ፣ የቀረውን እዚህ ጋር ፐርሰንት ሲል ክሎዝ አደርጋለሁ ብላችሁ ትሬድ ከማድረጋችሁ በፊት ምን ማድረግ አለባችሁ ማለት ነው? ማኔጅ ማድረግ አለባችሁ ማለት ነው። ሶ ያ ይሄን ይመስላል። ሶ ኦልዌይስ ቲፕ አንድ ቲፕ ልስጣችሁ። ኦልዌይስ አክሴፕት ዩር ሪስክ። በቃ ኤስኤል እዚህ ያስቀመጥከው ፎር ሪዝን ነው። ሶ ይሄንን ፕራይስ መጥቶ ስቶፕ ዶት ካላረገ ድረስ ዩር ትሬድ ኢዝ ምንድነው ቫሊድ ነው ማለት ነው። ሶ እዚህ ጋር የምታየው ፕራይስ ወደ ላይ ወርታይ ሲል ዘለ ብሬክ ኢቭን ልክ ፕራይስ ሙቭ ሲያደርግ ዘለ ብሬክ ኢቭን እንዳታረግ፣ ጀስት ዌይት የሆነ ኤሪያ ላይ ፕራይስ ሪያክት ሊያደርግ የሚችልበት ኤሪያ ላይ ኦኬ እዛ ጋር ሲደርስ ብሬክ ኢቭን አደርጋለሁ፣ ዜን ኦር ፉሊ ክሎዝድ ላደርግ እችላለሁ ምናምን ብላችሁ ማኔጅ ማድረግ አለባችሁ። አብዛኞቻችሁ ደግሞ እርሊ ነው ክሎዝ የምታደርጉት አይደል? ለምን እንደሆነ ልክ ፕራይስ ሙቭ አደረገ ዜን ቶሎ ብላችሁ ክሎዝ ነው የምታደርጉት፣ ፕሮፊት ቶሎ ብላችሁ ዜን ጠብቁ። ታርጌት ያሰባችሁበት ሂት እስኪያደርግ ድረስ ጠብቁ፣ ፔሸንትሊ ጠብቁ። ሶ ዋቴቨር ብሬክ ኢቭን ሊያወጣ ይችላል ኦር ቶፕ ዳውትም ልትሆን ትችላለህ። ሶ አስ ማች አስ ፖሲብል ታርጌት እስካሰባችሁበት ሂት እስኪያደርግ ድረስ ጠብቁ። that would be my advice። ሌላ ቲፕ ደግሞ do not force any trade። ምንም አይነት ትሬድ ፎርስ እንዳታረጉ። በቃ ምንም አይነት ትሬድ as much as possible ፎርስ ላለማድረግ ሞክሩ። ፕራይስ ቡሊሽ ነው ኤክስፔክት ያደርጋችሁት፣ ፕራይስ እናንተ እንደምትፈልጉት ማይሆን ከሆነ ያንን ትሬድ ምን አድርጉት ማለት ነው? ክሊር አውት አድርጉት ማለት ነው። በቃ እንዳትተርዱ። so that would be second advice። so ይሄንን ሁለት ነገሮች ብትጠቀሙ that would be good። so አብዛኞቻችሁ early ነው ክሎዝ የምታደርጉት። በቃ ፕራይስ ገና ሙቭ እንዳደረገ መሄዱን ሳይጨርስ ቶሎ ብላችሁ early ክሎዝ ታደርጋላችሁ። ዜን ፕራይስ a lot of pips ሙቭ ያደርጋል። so ጠብቁ፣ ፔሸንስሊ ታርጌታችሁ ሂት እስኪያደርግ ጠብቁ። as much as possible በደንብ ትሬድ ማኔጅ ማድረግ አለባችሁ፣ በደንብ መጠበቅ አለባችሁ። so ሁለት አይነት መጠበቅ አለ ፔሸንስ ማለት ነው። አንደኛው ትክክለኛ ሃይ ፕሮባቢሊቲ ትሬድ እስኪመጣላችሁ ድረስ ጠብቁ። እናንተ ወደ ትሬድ ወደ ፕራይስ ሙቭ ስላደረገ ብቻ ዘላችሁ ቼዝ አታርጉ፣ ጠብቁ። የሚከብደው እሱ ነው። ሃይ ፕሮባቢሊቲ ትሬድ ወደ እናንተ እስኪመጣ መጠበቅ ዛትስ ሃርድ። ሁለተኛው መጠበቅ ደግሞ ኢንትሪ ገብታችሁ ታርጌት ሂት እስኪያደርግላችሁ ድረስ ጠብቁ። ዘለ ፕራይስ ሙቭ አደረገ እዚህ ጋር ለምን ክሎዝ ታደርጋለህ? ለምሳሌ ፕራይስ ሙቭ አደረገ እዚህ ጋር ለምን ክሎዝ ታደርጋለህ? ሶ ያንተ ያሰብከው ኤሪያ እዚህ ኤሪያ ላይ ነው። ዜን ፕራይስ ሙቭ አደረገ ኦኬ ፕራይስ ተመልሶ ብሬክ ኢቭን ከሚያወጣኝ ክሎዝ ባደረገው ይሻላል። ለምን ክሎዝ ታደርጋለህ? ታርጌት ሂት ካደረገ ያር ካስወጣ ብሬክ ኢቭን ያስወጣ። ሞስት ኦፍ ዘ ታይም ፕራይስ ወደ እናንተ ወደ ሊኩዊዲቲ ኤሪያ የሚሄድ ከሆነ ሞስት ኦፍ ዘ ታይም ሂት የማድረግ ቻንሱ ሃይ ነው ማለት ነው። ቮሊዩም ራሱ በጣም ፒስ ነው፣ ሃይ ነው የሚሆነው። ስለዚህ ጠብቁ፣ ታርጌት ሂት እስኪያደርግ ድረስ ጠብቁ። ሶ ከባዱ ሃይ ፕሮባቢሊቲ ትሬድ መጠበቅ በጣም ከባድ ነው። ሶ ፕራይስ እናንተን ሳያስገባ ታርጌት ሂት ሊያደርግ ይችላል። ሶ ኢትስ ችግር የለውም፣ ቀጣይም ነገም ሌላም ሴታፕ አለ። ሶ ያ ይሄን ይመስላል። አሪፍ ትሬድ ነበር። ሶ ሪስክ ከሌላ ጊዜ 2% 1% ነበር። እዚህ ጋር ሪስክ ትንሽ ቀንሻለሁ። ኦልሞስት 0.75 ነገር ነው ሪስክ ያልኩት ፐር ትሬድ፣ ምክንያቱም ብዙም ቮሊዩም ስለሌለው ፍራይዴይ ሪስክን ቀንሼ ነው የገባሁት። ስቲል ታርጌት ሂት አድርጓል። ያ ይሄን ይመስላል የዛሬ ትሬድ። ሶ ይጠቅማችኋል ያልኳችሁ ነገር ከጠቀማችሁ ላይክ አድርጉ፣ ሼር አድርጉ። ይመቻችሁ። ቴንክ ዩ